ሰላም እንደምሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች፣ ዛሬ የተገኘሁት የተለያዩ የዳቦ ቤት ማሽኖችን የምታገኙበት ቦታ ነው። እንደተለመደ ሁሉ ዋጋቸውንና አይነታቸውን ወደ እናንተ እያደረስኩ ቆይታ ማድረግ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁ። ሰላም እንደምን አለ አለን። እስቲ ራስን አስተዋውቅልኝና ዛሬ የት ነው የምንገኘው የሚለው እንደዚህ ያዘ ንገረን። ስሜ አብዱራህማን እባላለሁ። ዛሬ የምትገኙት ኪችን ፓወር የሚባሉ ማሽን አስመጪ ድርጅት ውስጥ የምትገኙት። መልካም። እኛ እዚህ ድርጅት ላይ የተለያዩ ማሽኖች አሉ። በተለይ ደግሞ የዳቦ ቤት መክፈት ላሰቡ እንግዲህ የዳቦ ማሽኖች የሊጥ መጋገሪያዎችም አሏችሁና እስቲ ስለነሱና ንገረኝ ዋጋቸውን እንደዚሁ ያያይዛል። አሁን የዳቦ ቤት እቃዎች አብዛኛውን አሉ። ከትንሽ ጀምሮ እስከ ትልቅ ድረስ አሉ። የተሟላ አለ። እነሱን ያስጎበኛቸዋል። መልካም። እሺ አሳየን። እዚህ ጋር የምታያቸው ሚክሰር ናቸው፣ ማብኪያ ናቸው። የተለያዩ ሳይዝ አላቸው። ይሄ 25 ኪሎ ነው። እዚህ ጋር ደግሞ 16 ኪሎ አለ። እዛ ጋር ደግሞ 12 ኪሎ አለ። ሳይዙ እያነሰ ነው የሚሄደው። ሳይዙ እያነሰ ይሄዳል ማለት ነው። ከ8 ኪሎ ጀምሮ እስከ 50 ኪሎ ድረስ ወይም 100 ኪሎ ድረስ አለ። 100 ኪሎ ድረስ ሰው ያው እንደየፍላጎቱ በሚጀምረው ካፒታል መጠን ከትንሽ ጀምሮ ያው ላይ ድረስ ደግሞ ያሉትን መስጠት ይችላል ማለት ነው። መልካም። ዋጋቸው ስንት ነው? ዋጋቸው አሁን ላይ 25 ኬጂ 200 ሺህ ነው። 200 ሺህ። አዎ 16 ኬጂ አለ 265 አለ 12 አለ ደግሞ 165 አለ። እንትናቸው የሚያሞኩበት መጠን በቀነሰ ቁጥር ዋጋቸውም እየቀነሰ ይሄዳል። መልካም። ምን ያህል ኳሊቲ ነው? ኳሊቲያቸው አሪፍ ስታንዳርድ ናቸው። ሁለተኛ ደግሞ በአነስተኛ ፓወር ነው የሚሰሩት ሁሉም። ኪሎዋታቸውም እዚህ ጋር አለ 220 ቮልት በ3 ኪሎዋት ነው እንትናቸው። አነስተኛ ፓወር የሚጠቀሙት የኤሌክትሪክ እንትን አነስተኛ ነው። አዎ የኤሌክትሪክ ፍጆታቸው በጣም አነስተኛ ነው። 3 ኪሎዋት ማለት በጣም የወረደ ነው። በሲንግል ፌዝ የሚሰራ። መልካም። ሌላስ? ሌሎች የዳቦ ቤት መጋገሪያዎች? ሌላ እዚህ ጋር የምትመለከቱት የዳቦ መጋገሪያ ማሽን ነው። በትንሽ በአነስተኛ ካፒታል ለሚጀምር ሰው እነዚህ ናቸው። 5 ፓትራ ናቸው። እነዚህ የራሳቸው ስቲም አላቸው፣ ፋን አላቸው፣ ኮንቬክሽን ናቸው። የትልቁ አይነት ማሽን ጋር ተመሳሳይ ናቸው። ባለ 16 ፓትራ አለ። ከዛ አነስ ያለ ደግሞ ትንሹ የሚባለው ነው። አዎ ትንሹ የሚባለው ባለ 5 ፓትራ የሚባል ነው። ከዚህ ከፍ ሲል ደግሞ 8 አለ፣ 10 አለ፣ እስከ 16 አለ። ከዛ በላይ ደግሞ 32 አለ። ሁሉም አንድ አይነት ናቸው። እንደዚህ በዚህ ሳይዝ ያሉት አንድ አይነት ናቸው። ሳይዝ ብቻ ነው የሚለያዩት። ሁሉም የመስራት አቅማቸው ምናምን የሚያመርቱት ዳቦ ኳሊቲ ምናምን ተመሳሳይ ናቸው። ሳይዝ ብቻ ይለያያሉ። ይሄኛው 5 ፓትራ ነው። ከፍ ያለው ደግሞ 16 አለ፣ 10 አለ፣ 8 አለ፣ 32 ድረስ አለ ማለት ነው። በአነስተኛ ለሚጀምር ሰው ከ5 ጀምሮ መጀመር ይችላል ማለት ነው። የተሟላ ስቲም አላቸው፣ ፋን አላቸው ማለት ነው። መልካም። ስንት ነው እኔ ዋጋው? ይሄኛው አሁን ላይ 700 ሺህ ነው። 700 ሺህ። እሺ። ከፍ ያሉትስ? ከፍ ያሉት ደግሞ ያው እዚህ ጋር ያው ለመምጣት ያው የሉም እዚህ አይመችም። መልካም። ስንት ነው ዋጋቸውስ? ዋጋቸው እስከ 800 አለ እስከ 205 ድረስ ይደርሳሉ። ትላልቆቹ ከፍ ያሉ ሲሄዱ ያው ሳይዛቸው ከፍ ያለ ይጨምራል። ኪሎዋታቸውም ደግሞ በሴል ፌዝ እነዚህኛዎቹ ሲንግል ፌዝ ናቸው። ከዚህ ከፍ የሚሉ ደግሞ በሴል ፌዝ ነው የሚንቀሳቀሱት። ኪሎዋቶች ይጨምራል። ከ18 እስከ 54 ኪሎዋት ድረስ ይደርሳሉ ማለት ነው። መልካም። እሺ። ሌሎችስ? ከዚህ ቀጥሎ ደግሞ የምናየው እዚህ ጋር ፕሩፈር አለ። ማኮፈሻ የሚባለው ዳቦ ኩፍ እንዲል የሚያደርግልን እነዚህ ናቸው። ይሄኛው ባለ 16 ፓትራ አለው የራሱ ወይም ደግሞ 32 የሚፈልግ ካለ በ32 አላቸው። ዳቦ ኩፍ ብሎ ከዛ ኩፍ ካለ በኋላ ነው ወደዚህኛው ወደ መጋገሪያው የምናስገባው። ሶስቱ በዋናነት መሰረታዊ ነገሮች ናቸው ለዳቦዎች ማለት ነው። ከዛ በኋላ ደግሞ እንደ ኤክስትራ ተጨማሪ ለሚፈልግ ሰው ደግሞ የዳቦ መቁረጫ፣ የሊጥ መቁረጫዎች፣ ስላይሰሮች ሁሉም አለ። የዚህ ዋጋ ስንት ነው? ባለ 16 ፓትራ አሁን ላይ 150 ነው ያለው። ባለ 32 300 ትልቅ ሳይዝ የሚጨምረው ማለት ነው። መልካም። እሺ። ሌሎች እናያቸው። እዚህ ጋር የምትመለከቱት የዳቦ ስላይስ ማድረጊያ ነው። ስላይስ ዳቦ መቁረጫ ነው። ሁለተኛ ደግሞ እዚህ ጋር አንድ አለ። ይሄኛው ደግሞ ሊጡን በሳይዝ እያደረገ የሚቆርጥልን ዲቫይደር የሚባል አለ። በኤሌክትሪክም አላቸው፣ በማኑዋል የሚሰራሉ። የምንሰጣቸውን የሊጥ መጠን በኩል ሳይዝ ቆርጦ የሚያዘጋጅልን ማሽን ማለት። መልካም። ይሄኛውስ እንዴት ነው? በሳይዝ ነው የሚለያዩት? ይሄኛው የስላይስ ዳቦ ነው የሚቆርጠው። ዳቦ እንትን ካለ በኋላ
ስላይስ ዳቦ ይቆርጥልናል። ያኛው ደግሞ ሊጡን ብቻ ነው እንትን የሚለው ሊጡን እያስተካከለ። ዋጋቸው ስንት ነው? ዋጋቸው አሁን ላይ 135 ነው። እነዚህ የስላይሰሮቹ 135 ናቸው። የሊጥ መቁረጫው ደግሞ 290 አካባቢ። መልካም። ለእቃዎቻችሁ ዋስትና አለው ወይስ? እቃዎች አንድ አመት ዋስትና አላቸው። የራሱ ሜንቴናንስ አለ። ስፔርም ደግሞ የተሟላ ስፔር አለ ማለት ነው። ሲበላሽ እዚሁ መጥተው ማሰራት ይችላሉ። እዚሁ ማሰራት ይችላሉ። የራሱ የድርጅቱ ባለሙያዎች አሉ። እዚሁ መጥተው የጥገና አገልግሎት ማግኘት ይችላሉ ማለት ነው። መልካም። እንግዲህ አንድ ሰው ዳቦ ቤት ለመክፈት ከነዚህ በተጨማሪ ደግሞ ሌሎች ምን ያስፈልጉታል ብለህ ታስባለህ? እዚህ ያለ የቀረ ነገር ካለ? በዋናነት በመሰረታዊ ነገር እነዚህ ናቸው። እነዚህን ከያዘ ያው ሌሎች ኤክስትሪም ናቸው። እሺ፣ እዚህ ጋር ደግሞ የቺፕስ መጥበሻዎች ይታዩኛልና ያው ዳቦ ቤት ለሚከፍት የቺፕስ እንትንም አስፈላጊ ነው። እንዴት ነው ዋጋው? ብራንዱስ ምን አይነት ነው የሚለውን እስቲ ንገረን። ዳቦ ቤት እንትን የሚጀምሩ ሰዎች ያው ቺፕስን በጎን አብረው መስራት ይችላሉ። ለዶናት መጥበሻ፣ ለሳምቡሳዎች፣ ለተለያዩ ነገር ያው ይጠቀሙታል። ዋጋው የኛው እንደ የሊትራቸው ይለያያሉ። ከ17 ሊትር ጀምሮ እስከ 96 ሊትር ድረስ አለ። ምንም የራሳቸው ዋጋ አላቸው። እንዳለ ተመሳሳይ ሳይዝ ናቸው። የኛው ብቻውን 46 ሊትር ነው። እነዚህኛዎቹ ደግሞ ዳብል፣ የዚህኛው ዳብል ማለት ናቸው። 96 ሊትር ናቸው የኛው ማለት ነው። ከዛ አነስ ደግሞ 17 ሊትር አሉ፣ 34 ሊትር አሉ። እነዚህ ደግሞ ዋጋቸው ትንሽ ቀንስ ያደርጋል። ከነዚህኛዎቹ ሊትራቸው ሲቀንስ ዋጋቸው ይቀንሳል ማለት ነው። መልካም። እዚህ ጋር የምትመለከቱት 46 ሊትር ነው። ይሄኛው 180 እነዚህኛው ደግሞ 285 ብራንዳቸው ይመስለኛል። ብራንዳቸው ኪችን ፓወር ብራንድ ናቸው። መልካም። እንግዲህ ከዳቦ ቤት ደግሞ ለመክፈት ያሰበ ሰው ከቺፕስ ቀጥሎ ፈጢራ ነውና የፈጢራ መስሪያዎችም አሉ። እነሱንም እንመልከት። እዚህ ጋር የምታያቸው እነዚህ ለፈጢራም ለበርገርም ለተለያዩ የምንጠቀምባቸው ናቸው። ሁለት አይነት አሉ። እዚህ ጋር ሳይዛቸው ይለያያል። ሁለት አይነት ናቸው። የፓወር መጠናቸው ነው የሚለያየው። አንድ አይነት ስራ ነው የሚሰሩላቸው። ያው ትንሽ ኪሎዋት ከፍ ይላል ፓወሩ፣ የኛው አነስ ይላል። ያው ለተለያዩ ለፈጢራ ለበርገር የምንጠቀምባቸው እነዚህ ናቸው። መልካም። ዋጋቸው ስንት ነው? ዋጋቸው በእነዚህኞቹ 85,000 ነው። በዚህኛው ደግሞ 125,000 ነው። እንዴት ነው ኤሌክትሪክ አጠቃቀማቸው? በቤት ውስጥ ቆጣሪ ይሰራሉ ወይስ እንዴት ነው የሚሰሩት? አዎ የኛው 6 ኪሎዋት ማለት በቤት ቆጣሪ የሚሰራ ማለት ነው። የኛው ደግሞ 4 ኪሎዋት ነው። እሱም ደግሞ በቤት ቆጣሪ ነው የሚሰራ። እስከ 10 ድረስ ወይም ደግሞ እስከ 7 ድረስ ያሉት ኪሎዋታቸው፣ ከዛ በታች ከሆነ በቤት ቆጣሪ የሚሰሩ ማሽኖች ናቸው ማለት ነው። እነዚህ ምንድን ናቸው? እነዚህ ደግሞ የተለያዩ ለዶናት ቅርጽ ማውጫ ነገር ናቸው። ሞልድ ማውጫ ናቸው። እዚህ ጋር የምታያቸው እነዚህኞቹ የዋፍል ምክር ናቸው። እነዚህ ደግሞ ማፍ መስሪያ ናቸው። ይሄኛው ደግሞ ዶናት መስሪያ ነው። እዛ ከቀጥሎ የምናየው ደግሞ ራፕ ደግሞ ወይም ፓንኬክ ምናምን ለነሱ መስሪያ ማሽኖች ናቸው። ዋጋቸውስ ምን ያህል ነው? ዋጋቸው ከ45 እስከ 85 ይደርሳሉ። ማለት ሳይዛቸው እየጨመረ ሲሄድ ዋጋቸውም ከፍ እያለ ይሄዳል ማለት ነው። እሺ እንግዲህ አሁን ያሳየን ብዙዎቹ የዳቦ ቤት ለመክፈት ላሰበ ሰው ሁሉም ማቴሪያሎች አሉና እንደ መነሻ ካፒታል እንግዲህ አንድ ሰው ዳቦ ቤት ለመክፈት ቢያስብ ምን ያህል ገንዘብ ያስፈልገዋል ትላለህ? በቃ በአማካኝ እስከ 1.5 አካባቢ ጀምሮ ያው እንደ መነሻ ካፒታል እንደ መጀመሪያ ሁኔታ ሁሉም ሙሉ መኪና ሞልቶ እስከ 1.5 ድረስ መጀመር ይችላል ማለት ነው። ሁሉንም ማቴሪያሎች አሟልቶ ማለት ነው። ሁሉም ማቴሪያል ተሟልቶ እስከ 1.5 በደንብ መስራት ይችላል። መልካም። እነዚህ እቃዎች ደግሞ እናንተ ጋር ይገኛሉ በጥራት። መልካም። እሺ እነዚህን እቃዎች እንግዲህ መግዛት የሚፈልግ እንዳልኩት ደግሞ ዳቦ ቤት ለመክፈትም ሀሳብ ካለው አድራሻችሁን እና ስልክ ቁጥራችሁን ንገረን እባክህ። አድራሻችን መካኒሳ አቦ አዙሪያ አረቄ ፋብሪካው ፊት ለፊት ነው ያለ ነው። ስልክ ቁጥር አለ። እሱ ደግሞ ኮንታክት ማድረግ ይችላሉ ማለት ነው። እንግዲህ ተመልካቾቼ ይህንን ዳቦ አይተው እንግዲህ ዳቦ ቤት መክፈት ካሰቡ እናንተ ጋር እንዲመጡ መልእክታችን ነው። ለሰጠን መረጃ እጅግ አድርገን እናመሰግናለን። እኛም ደግሞ መታች ስለጎበኛችሁን እናመሰግናለን። እሺ ተመልካቾቼ የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበረ። እንደተመለከታችሁት እንግዲህ ዳቦ ቤት ለመክፈት ሀሳብ ያላችሁ ሰዎች ጥሩ መረጃ አቅርቤያለሁ ብዬ ተስፋ አደርጋለሁ። በሌሎች የአድራሽ ሚዲያ ፕሮግራሞች እስከምንገናኝ ድረስ ቸር ሰንብቱ።